እስቲ ባክህ እንደው ጭምት ቢጠይቅህ ምን ሆንኩ ብለህ ነው እሰው ቤት እንግዳ ሆነ መጥተህ ያን ያክል ስታስቸግር ያመሸህ አለች ሶፊያ። ከራት በኋላ ውበቱ የመኝታ ቤታቸውን አሳይቷቸው እንደተመለሰ ሶፊያ ለሷ ግልጽ ባልሆነ ምክንያት ባሏ እንደ ሕፃን አኩርፎ ውበቱን ሲያስቸግር ስላመሸና ቸምልሽም ታዝቦ ከንፈሯን ስታበላጥጥበት ያየች ስለመሰላት አፍራ ራት አልቆ ወደሚተኙበት እስኪሄዱና ምክንያቱን እስክትጠይቀው ቸኩላ እያንዳንዱ ደቂቃ አመት መስሎ ታይቷት ነበር። ምን አባቴ ላድርግ አቃተኝ እንጂ ያልተቀየምኩ ለመምሰል ሞክሬ ነበርኩ ብቻ አልቻልኩም። ቅርታ አድርጊልኝ ሶፊ። ለምን ምን የሚያስቀይም ነገር አየህ ወይም ሰማ? እንኳንስ ጓደኛውን የወለደውን ልጁን ቢሆን አቶ ውበቱ ዛሬ አንተን ሲቀበል ደስ ካለ የበለጠ ደስ ብሎት የሚቀበል ሰው አለ? እውነትሽን ነው። በአቀባበልና በመስተንግዶ በኩል ይጎደለው የምለው ነገር የለም። እኔም በዚህ ምክንያት ነው ደስ ያለኝ ለመምሰል ተጣጣሬ ነበር። መጀመሪያ ቤት ስገባ ባየሁት ጭራሽ ያልጠበቅኩት ነገር ልቤ ተቋጠረና መፍታት አቃተኝ እኮ። ምንድነው ያየው? አየሽ ውበቱን ሳውቀውና ስወደው ዛሬ እንዳገኘነው ሆኖ አልነበረም። አንቺ አታውቂም እንጂ ሌላ ነበር። እኔ የማውቀውና የምወደው ውበቱ ኢትዮጵያን ሁሉ ደስ ብሏቸው የሚኖርበት ስርዓተ ማህበር ተፈጥሮ እሱም እዚያ ውስጥ እንደ ኢትዮጵያውያን ሁሉ ከኢትዮጵያውያን ሁሉ ጋር ደስ ብሎት መኖር እንጂ በደሃ ህዝብ መሃል ብቻውን ሀብታም ሆኖ መኖር፣ ሌላው እርቃኑን ይከድንበት ሲያጣ መሬት ባህር ምንጣፍ እያስጌጠ መኖር የሚፈልግ አልነበረም። በደሃ ህዝብ መካከል ጌቶች ሆኖ መኖር የሚፈልጉትን ሁሉ በራቁት ድንጋዮች መካከል በወርቅና በአልማዝ አጊጠው እንደተቀመጡ ጣዖቶች የሚቆጠሩ ናቸው እያለ የሚዘልፍ ነበር። እኔም ማውቀውና የምወደው ውበቱ ጉልበቱን ዕውቀቱንና ሰርቶ የሚያገኘው ሀብቱን ኢትዮጵያውያን ሁሉ ደስ ብሏቸው ለሚኖርበት ስርዓተ ማህበር መስዋዕት አድርጎ ለመስጠት የማለ እንጂ ዛሬ እንደነገረን ሀብት የደስታ ኑሮ ለመኖርና ለማለፍ ነው ብሎ የሚያምን አልነበረም። ባጭሩ እኔም ማውቀውና በራሴ ውስጥ የነበረ እዚህም ስመጣ አገኛለሁ ብዬ ተስፋ ያደረኩት ውበቱ ከማናቸውም ነገር የኢትዮጵያን ህዝብ የኑሮ መሻሻል የሚያስቀድም ሀብት መሳሪያነቱ ለጠቅላላው ህዝብ የኑሮ መሻሻል ካልሆነ ለብቻ ሲይዙት ውሎ አድሮ አገልጋይ መሆኑ እየቀረ ተገልጋይ ክፉ የሚሰራ ክፉ ጌታ መሆኑን የሚያመንና የሚጠላ ነበር። ነገር ግን በዚያ ፈንታ ሌላ ውበቱ ጭራሽ የማላውቀው ውበቱ አገኘሁት። ታዲያ ፈልጌው በመጣሁት ፈንታ ሌላ ውበቱ ሳገኝ እኔ የማውቀው ውበቱ ይጠላው የነበረውን ሁሉ የሚወድ እኔ የማውቀው ውበቱ ይቃወመው የነበረውን ሁሉ የሚደግፍ ሰው የሚኖረው ለጌጥና ለቄንጥ መሆኑን የሚያምን ውበቱ ሳገኝ አልደነግጥ? ግራ ይገባኝ። እውነቱን ልንገርሽ ደነገጥኩ፣ ፈራሁ። እንደውም የሚያክል ከተለወጠ በትምህርቴ ወድቄ ስራ አጥቼና ተቸግሬ የሱን እርዳታ ፍለጋ መምጣቴን የነገርኩት እንደሆነ ወግድ አላውቅህም ብሎ እንዳያዋርደኝ አገር ለመጎብኘት የመጣ መስለን ከሁለትና ከሶስት ቀን በኋላ የምንመለስበትን ዘዴ ሳሰላስብ ነበር። ዋላ ግን ስለኔ ያለው ስሜት ምንም ያክል እንዳልተለወጠ ከሁኔታው ሁሉ ስለተረዳሁ ምንም እንኳን መለወጡ በጠቅላላው ቢያሳዝነኝ ያላዘንኩ ለመምሰል ሞክሬ ነበር። ብቻ ቃተኝ። አላውቅበታለሁ። ለምን ይህን ያህል ያልከው ሁሉ መሆኑን እንዲህ እንዳልከው መሆኑን ምን ጊዜ ያገኘና ተረዳ? ገና ዛሬ እኮ ነው የመጣን ጥላይ። ለዚያውም ገና ከመግባት የቤቱን ዕቃ ስታይ እንደተቆጣ ሕፃን ከንፈርህን አጅሞድሞድ ተቀመጥክ። ለማናገር እንኳን ቢፈልግ በገዛ ቤቱ መንገድ እያጠርክ ከለከልከው። ምን እንዳይናገር መንገድ አጥርበታለሁ። መቼስ ምን መሆኑን ለመግለጽ የሚበቃ ያክል ተናግሯል እኮ። ሰውን ሲፈጠር በተመደበለት የክብር ቦታ ቆሞ የሚያሳይ ሀብት መሆኑን፣ ሰው በዓለም የሚኖረው አንድ ጊዜ ብቻ ስለሆነ ደስታ የተባለው ነገር ሁሉ እንዳያመልጥ በገባበት ገብቶ እያሳደዱ መደሰት አስፈላጊ መሆኑን፣ የሰው መኖር አይነተኛ ዓላማው ደስታ ስለሆነ ሀብት ሊሰጠው የሚችለውን የደስታ ኑሮ መኖርና ማለፍ የሚገባ ነው ብሎ የሚያምን መሆኑን ይህን ሁሉ ነግሮናል። ታዲያ ይህን ሰምቶ ምን መሆኑን ለመረዳት አንድ ማታ ያንሳል ነው የምትይ? ለዚህ ረጅም ጊዜ ያስፈልጋል? የለም ጥላይ፣ እንደው መከራከር ፈልገህ እንደሆነ ነው እንጂ ሀብትን እያጋነነ የተናገረውን ሁሉ አንተ አኩርፈህ ዝም ስላል አንተን ለማናገር በቀልድ መልክ የተናገረው መሆኑ ግልጽ ነበር። ይህን አንተም ታውቃለህ። እንደውነቱ ከሆነ አንተ የተቀየምክ በቤቱ ዕቃ ነው። ስለ ቤቱ ዕቃም ቢሆን ማነው ገንዘብ ለጌጥና ለቄንጥ ማባከን የማይወድ ሰው? ለምሳሌ እኔ ወይም አንተ ብዙ ቦታ ብንሆን ዕቃ መግዛት ከፈለግ ዕቃ መግዛቱን ጨርሰን ካልተሆነ በቀር እሱ ካሰበው የተሻለ የቁጠባ ዘዴ ፈልገን የምናገኝ አይመስለኝም። ልብ አድርግ፣ መጨረሻው እሱ እንዳስበው አለመሆኑ፣ ዕቃው እዚህ ሲደርስ ከገመተው በላይ ውድ ዋጋ እንዲከፍል መጠየቁ እሱ ሌላ ነገር ነው። ታዲያ የቁጠባው ዘዴ የት ላይ ነው? ከሁሉ አስቀድሞ ውራጅ ዕቃ ለመግዛት መፈለጉ ለቁጠባ መሆኑ የታወቀ ነው። በዚያ ላይ እንዲህ ያለው ውራጅ ዕቃ አገልግሎቱን ጨርሶ ወደ ሀገሩ የሚመለስ የውጭ ሀገር ሰው ሲሆን መልሶ ጭኖ ስለማይወስደው
አገር ውስጥ ከሚኖር ሰው በጣም በረከስ ዋጋ ሳይሸጥ አይቀርም ብሎ ቢገምት ግምቱ ከእውነት የራቀ ነው ልትል አትችልም። ይልቁንም አቶ ውበቱ እንደነገረን የእቃውን ባለቤት ቆንስሉን እዚህ ሲያስተናግደውና ሲረዳው የሰነበተ ስለሆነ ቢያንስ ልዩ አስተያየት ሳያደርግልኝ አይቀርም ብሎ ቢገምት አሁንም ግምቱ ከመንገድ የወጣ ነው ሊባል አይችልም። ስለዚህ በእኔ አስተያየት በቆንስሉ ይሉኝታ ቢስነት እቅዱ ይቃወስበት እንጂ አቶ ውበቱ ጥሩ የቁጠባ እቅድ አቅዶ ኖሯል እላለሁ። ሊሆን ይችላል። መቼም ከየት ወገን ቆመሽ እንደተመለከትሽው ነው። ብቻ ያም ሆነ ይህ ቅድም እንዳልኩሽ ገና ስገባ ያየሁት ስለ ውበቱ በራሴ ውስጥ ይዤው ከኖርኩት ስለሱ ከማስበው ጋር ባለመስማማቱ ተጋጭቶ በውስጤ መጥፎ ስሜት ፈጠረና ያን ስሜት ማስወገድ መሸፈን እንኳን ቅቶኝ ነው እንጂ ወድጄ ስላልሆነ በራሴ ፈርጃለሁ። ይልቁንም መቀየሜን ምሽቱ እንዳይታወቅብኝ በማታውቀኝ በምሽቱ ፊት ቀልዬ እንዳልታይ ስሜቴን ለመሸፈን በሞከር ሳልችል ስለቀረሁና ማኮረፌን ያወቀችብኝ ስለመሰለኝ በጣም ነው የቆጨኝ። ታውቃለች እንጂ እንዴት አታውቅም? እንዲያውም ታዝባ ይሁን ወይስ እኔ እንጃ አንተን እያየች ከንፈሯን ስታበላጥጥ አይቻታለሁ። በዚያ ላይ እሱ ማዘኑ መልካም አይደለም። እሱ እንኳን አያዝንም። እንዴት አያዝንም? በጎ አድራጎቱን ዋጋ ሲያሳጡበት አያዝንም? አንተ ሳትጠይቀው ራሱ አስቦ 5 ጋሻ መሬት በገንዘቡ ገዝቶ ሳታስታውቀው ሳታስጠነቅቀው ድንገት ሁለት ራስን ስትመጣበት ደስ ብሎ ተቀብሎ ደስ ሊያሰኝ ያን ያክል ሲቸገር እያየው በማመስገን ፋንታ እንደገና ስታኮርፈው ማዘኑ ይብዛበት። እንዲህ አመለቢስ መሆኔን ስለማላውቅ ይህን አመለቢስነቴን ተቀብሎ ከና አመለቢስነቴ ስለሆነ የሚወደኝ ይቀየማል ብለሽ አትስቂ። አይዞሽ፣ በዚህ ስጋት አይግባሽ አለ ጥላሁን ሁለት እጆቹ በትከሻዎቿ ራሱን በራሷ ላይ አስደግፎ ሚስቱን እያባበለ። ምዕራፍ 12 ያሳየ መብራቱ ደብዳቤ። ገና አልተነሳችሁም? ቁርስ ደርሷል ትላለች አቻሚ አለ ውበቱ በማግስቱ ጧት ወደ እንግዶች መኝታ ቤት ሄዶ በር እየመታ። ተነስተን አልገባ አለ ጥላሁን ከምሽቱ ጋር ከመስኮቱ አጠገብ ቆመው የጧቱን ድምቀትና የአካባቢውን ውበት እየተመለከቱ ከሚያደንቁበት። መቼም ካልዘነበ የጎሬ ጧት እጅግ ደስ የሚያሰኝ ልዩ ነው። ውበቱ በሩን ከፍቶ ሲገባ እዚያ በመስኮት ቆመው እንደሚያደንቁት ደማቅ ጧት ፊቱ ላይ በደስታ ወግግ ብላ አየችና ሶፊያ በጣም ደስ አላት። እውነትም አልተቀየመም። እንዴት ጥሩ ሰው ነው፣ እንዴት ትልቅ ሰው ነው አለች በልቧ። ከቁርስ በኋላ ውበቱና ጥላሁን ሁለቱን ሴቶች ቤት ተው መጀመሪያ ባንክ ከዚያ ወደ ጠቅላይ ግዛቱ ጽሕፈት ቤት ሄደው ውበቱ ጥላሁንን ጠቅላይ እንደራሴው ባይኖሩም ከዲሬክተሩና ከሌሎች ማምንቶች ጋር አገናኝቶት አስተዋውቆት እንደወጡ እዚያው ግቢው አጠገብ ወደ አንዲት ዛፍ ስር ሄደው ተቀመጡ። ከጎሬ ተራራ ደግሞ በተለይ የጠቅላይ ግዛቱ ጽሕፈት ቤትና የእንደራሴው መኖሪያ ያሉበት በጣም ከፍተኛ ስለሆነ እዚያ የኢሉባቦርን ዙሪያ ዘቅዝቆ ማየት እጅግ ደስ ይላል። ይልቁንም ከዚያ ቦታ ወደ ሰሜን፣ ከዚያ ወደ ምዕራብ፣ ከዚያም ወደ ደቡብ ሲመለከቱ አይን ሄዶ የሚያቆመው ያጣና በመጨረሻ ጨለማው ውስጥ ገብቶ ይጠልቃል። ሐሳብም አይንን በሄደበት ተከትሎ ሄዶ እዚያው ይቀራል። ጥላሁን አይኑን ሳያረገው ወደ ሰሜን አቅጣጫ ተኩሮ አፉን ከፍቶ አንድ ቃል ሳይናገር ዝም ብሎ እንደተቀመጠ ብዙ ስለቆየ እዚያ በሚያየው የተመሰጠ መሆኑን ተረዳና እንዲህ ያለ ሀገር አይተህ ታውቃለህ? አለ ውበቱ። ጥላሁን አልሰማም። ምን ወግ ያለ ውበቱ ድምጹን ከፊተኛው ከፍ አድርጎ ምን አልከኝ? አለ ጥላሁን ከእንቅልፉ እንደተቀሰቀሰ አይኖቹን እያሻሸ። እንዲህ ያለ ሀገር አይተህ ታውቃለህ ወይ ብዬ ብጠይቅህ አልሰማኝም መሰለኝ ዝም አልከኝ። አልሰማሁም። ግሩም የሆነ ቦታ ነው። ለመሆኑ ጎሬን ከተማ እንዲሆን ማን የመረጠው? ራስ ተሰማ ሳይሆን አይቀሩም። ብቻ አጣርቼ አላውቅም። አንዳንድ እዚህ ሀገር የተሰሩ ስራዎች ስማቸው ጎልቶ የሚሰማ ግን የራስ ናደው ነው። ለአይን ደስ የሚያሰኝ ከመሆኑም ሌላ ለጤናማ ተስማሚ ሳይሆን አይቀርም። አየሩ ለጤና በጣም ተስማሚ ነው። ስለዚህ ጎሬ የጠቅላይ ግዛቱ ዋና ከተማ ከመሆን ይልቅ የጥሩ አየር እርዳታ ለሚያስፈልጋቸው በሽተኞች ማስታመሚያዎችና ማገገሚያዎች ተሰርተውበት ጤናቸው የታወቀባቸው ሰዎች በሕክምና እየተረዱ የሚያርፉበት ቢሆን ጥሩ ነበር። ለዋና ከተማነት ግን በቂ ውሃ ካለመኖሩም ሌላ ከመሬቱ የሚበዛው ገደላማ ስለሆነ መንገዶችና ሌሎችንም ለከተማ ሕዝብ አገልግሎት አስፈላጊ የሆኑ ነገሮች አሟልተው ለመስራት በጣም አስቸጋሪ ምናልባትም የማይቻል ይሆናል አለና ውበቱ ሁለቱም ዝም ብለው ትንሽ እንደቆዩ እንካ ይህን ወረቀት አንብቦ አለ። አንድ ወረቀት ከኪሱ አውጥቶ ላንተ የተጻፈ እኮ ነው
አለ ጥላሁን ወረቀቱን ከታጠፈበት ዘርግቶ ገና አድራሻውን ከማየቱ። ፍቅጃለሁ አንብበው አለ ውበቱ ትንሽ ፈርጠም ብሎ። ሐምሌ 17 ቀን የኪ ወንድሜ ወዳጄ አቶ ውበቱ በዛብህ ላንተና ለቤተሰብ ጤንነት ያለኝን በጎ ምኞት እየገለጹ የአክብሮትና የናፍቆት ሰላምታዬን አቀርባለሁ። አንተና ወይዘሮ አቻሜ እንመጣለን ብላችሁ ስጠብቃችሁ መቅረታችሁን ሳታስታውቁን እንዲሁ ዝም ብላችሁ ስለቀራችሁ እኔ እንኳን መቼስ ጭፍራ ስለሆንኩ አለቃው የበደለው ጭፍራ ቢያኮርፍ ቅጣት ያተርፋል የሚሉት ተረት እንዳይደርስብኝ በበደልም እንዳልተበደልኩ ዝም እላለሁ። የውቤ ግን ጭፍራ ባለመሆኗ የማኩረፍ ነፃነት ስላላት አኩርፋችኋለች። አሁን ይህንን ደብዳቤ ለመጻፍ አይነተኛ ምክንያት ወደ ሆነው ነገር ልመለስና እባክህ እኔን ባላደራ ላደረከኝ መሬት በስራው ወራት የሚያሰራና ሰብሉን ጠብቆ የሚያሰበስብ የጥቅም ተካፋይ የሆነ ሁነኛ ሹም አድርግበት። ቡናው በየጊዜው ቢሰራና ሰብሉ እየተጠበቀ ቢሰበሰብ ለስራውና ለአሰር የሚያስፈልገውን ወጪ ችሎ ባለንብረቱን ራስ የሚያስችል ጥሩ መሬት ነው። እኔን ስራ ያለቀኝ ስላለና እቤት ያሉትን አሽከሮች ጠብቁልኝ ስላቸው ከሌሎች ጋር እየተሻረኩ በወዲያኛው ዓመት ሰብሉ እንዲባክኖ ቀረ። በዚህ ባለፈው ዓመት ግን ምንም እንኳን ፍሬ ደህና አድርጎ እንዲያፈራ የመከነው ከላዩ የተቆረጠ ባይከላለትና ባይታረም እንዲሁ ጫካ ከበለው የተረፈውን አስለቅሞ እርቦ የሚወስድ አድርጌበት ስለነበረ ለኛ የደረሰው 3 እጅ እዚሁ ለነጋዴ ተሽጦ 5250 ብር ስለሆነ ይህንን ገንዘብ ባቶ ደስታ ኢላላ እጅ ልኬላለሁና መቀበልህን ይህን ወረቀት በሚሰጥ ባቶ ሰይፈ ሚካኤል የማነ በኩል ጻፍልኝ። ነገር ግን በደንብ እያሰራ ሰብሉን በጥንቃቄ ጠብቆ የሚያስበስብ ሁነኛ ሹም የማታደርግበት ከሆነ ቢሸጥ ይሻላል። ዛሬ እንደሱ ያለ ከከተማው የሚዋሰብ መሬት ቢያንስ እያንዳንዱ ጋሻ ከ4000 ብር ባነሰ ስለማይደፈር እኔን ከሚያስወቅሰኝ እንድሸጠው ባለ ንብረቱ ውክልና አስመጥተህ እንድትልክልኝ አደራልሃለሁ። ውሳኔን ተሎ ጻፍልኝ። አክባሪ ወዳጅህ አሳየ መብራቱ። ጥላሁን ድምፁን ሲያሰማ ደብዳቤውን አንብቦ ሲጨርስ እንዲሁ ዝም እንዳለ ቀና ብሎ ጓደኛውን ይመለከት ጀመር። ስላንተ መሬት የተጻፈ ነው። ገንዘቡ ይኸው። አዲስ አበባ ለመምጣት አስቤ ስለነበረ ይዤልህ እመጣለሁ ብዬ ነበር ያቆየሁት ያለ ውበቱ ያን ዕለት ጠዋት ከባንክ ያወጣውን 5250 ብር በኤንቨሎፕ እንዳለ ከኪሱ አውጥቶ። ጥላሁን እስከዚያ ቀን ድረስ እንኳንስ የ5000 ብር ጌታ ሊሆን 5000 ብር ሂሳብ ሲማር በመጽሐፍ ወይም በወረቀት ላይ ካልሆነ በእጁ ቆጥሮ ስለማያውቅ የውበቱን ገንዘብ ተሸክሞ የተዘረጋ እጅ እያየ ዝም አለ። እንካ እንጂ ያንተ ገንዘብ እኮ ነው አለ ውበቱ። የኔ እንዴት ያለና ጥላሁን አይኖቹ በጓደኛው በር ተሸክሞ የተዘረጋ እጅ ላይ እንደተተከሉ ሰቡ ድንገት የ5250 ብር ጌታ የሆነበት ምክንያት ፈለገ ሄደ። ለመሆኑ ይህ ነገር እውነት ይሆን ወይስ ውሸት? ውበቱ የድሮ እምነቱን ለውጦ ጌትነት የሚያመልክ በመሆኑ እንደተቀየመው አይቶ ሊፈታተነው የተፈጠረ ተንኮል ይሆን? እውነትስ ቢሆን ሰርቶ ያላገኘውን ያልደከመበትን ገንዘብ መቀበል ይገባዋል? ያልሰራበትን ያልደከመበትን ገንዘብ የሚቀበል ከሆነስ በሰው ድካም፣ በሰው ላብ፣ በሰው ትከሻ በመኖራቸው ከሚነቅፋቸው ሰነፎች ተሰሪዎች ልዩነቱ የት ነው? እነዚህን የመሳሰሉት ጥያቄዎች መልስ እንዲሰጣቸው በራሱ ውስጥ እየተንጫጩ ሲያስቸግሩት ምን ሆንክ አለ ውበቱ። ምንም አልሆንኩ እንዲያው ገርሞኝ ነው አለ ጥላሁን ትንሽ ፈርጥም ብሎ። በራሱ ውስጥ የተራመስ የነበረውን ልዩ ሐሳብ ሲመለከት ፈዞ የነበሩ አይኖችን እያሻሸና እያርገበገበ ምን የሚያስገርም ነገር አገኘው? መሬቱስ እስቲ ይሁን፣ ዋናው ደግሞ መቼ ሄጄ የተከልኩት ነው። አሁን አፍርቶ ተሽጦ ይህን ያህል ገንዘብ ያስገኛል። ስትተክለውና ደህና አድርገህ ስታሰራውማ አሰጣጡ እንዲህ አይደለም፣ ሌላ ነው። ይህ ወፍ ዘራሽ ወይም በአጠቃላይ ስም የጫካ ቡና ከሚሉት የተገኘ ነው። ወፎች ከቡናው እሸት ስጋውን በልተው ወለላውን መጠው ፍሬው በየወደቀበት እየበቀለ በጊዜ ብዛት ከሚራባው ሌላ ከዚያ ሳይለቀም እየፈሰሰ የሚቀረው በብዛት ይበቅልና ባንድ ላይ የጫካ ቡና ይሆናል። ከሳየ ደብዳቤ እንዳየው ከዚያ የጫካ ቡና አስለቃሚው ላስለቀመበት ዋጋ ሩቡን አንስቶ 3 ሩብ የተሸጠበት ይህ ነው። እንከባክህ ጥላሁን ምንም እንኳን ጓደኛው ስለ ጫካ ቡና የነገረው በሐሳቡ ለተነሱበት ጥያቄዎች ሁሉ በቂ መልስ ለመሆኑ እርግጠኛ ባይሆን ገንዘቡን ተቀብሎ ቆጠረና አዎ 5250 አለ ውበቱን ቀና ብሎ እያየ። ከሱ 30 ብር ትመልስልኛለህ። እያንዳንዱ ጋሻ የተገዛበት 5 ብር፣ ለስም ማዛወሪያ 1 ብር፣ ድምር 6 ብር፣ በ5 ሲባዛ 30 ብር ይሆናል አለ ውበቱ 30ውን ብር ለመቀበል እጁን ዘርግቶ። ይህ መሬት የሰጠኝ እንጂ የገዛሁት አይደለም ውበቴ።
ስለዚህ 30 ብር ብትወስድም ባትወስድም ውበቴ የሰጠኝ መሬት እንጂ ምንጊዜም ቢሆን የገዛውት መሬት ነው አለልምና ይሄን አውቀህ ውሰድ አለ ጥላሁን። ውበቱ የመሬቱን ዋጋ እንዲመልስለት የጠየቀው እሱን ጥላሁንን ባለዳነት እንዳይሰማው ብሎ እንጂ እውነት ገንዘቡን ፈልጎ አለመሆኑን ስለተረዳ ለስሜቱ ያን ያክል በመጠንቀቁ ልቡ ተነክቶ እሺ እንደፈቀድክ ይቅር አለ ውበቱ እጁን ከዘረጋበት ሲሰበስብ። መቼም እዚህ ከደረስክ መሬትን ሳታይ አትሄድ። በተለይ አሁን ቡና የሚለቀምበት ጊዜ ስለሆነ በጣም ደስ ይላል አለ ቀጠልና ትንሽ ዝም ብሎ ከቆዩ በኋላ እንዲያውም እዚያ ልቀመጥ እኮ ነው የመጣን ውበቴ አለ ጥላሁን ጓደኛውን በይቅርታይን እየተመለከተ። የኪ አዎ የኪ ከዚያ በስራ ተመድቤ ነበር። በኋላ እኔ የተመደብኩበት ስራ ለሌላ ቀድሞ ጠይቆ ለነበረ ሰው ተሰጠ ስለተባለ እዚያ አንተ የገዛህልኝን መሬት ትዛለኝና እሱን እያለማን ወዲያውም የዚያ ክፍል ህዝብ ኑሮውን እንዲያሻሽል በመክረም ሰርቶ በማሳየትም እየረዳን ጥቂት አመታት ብንቀመጥ እኛም ስለ ገጠሩ ኑሮ ልንማር ስለምንችል እንጠቀማለን ብለን ሶፊና እኔ በዚህ ተስማማን። በጣም ጥሩ ሐሳብ ነው። ለጊዜው ምቾት ባለመኖሩ ትቸገሩ ይሆናል። ነገር ግን የማይለመድ ነገር የለምና ተለምዱታላችሁ። ወዲያውም እዚያ ከቆያችሁ ለኑሮ በጣም አስፈላጊ የሆኑትን ነገሮች እዚያ ማሰናዳት ትችሉ ይሆናል። ችግር ሲበረታ ለመፍጠር ያስገድዳል እንደሚሉት ነው አለ ውበቱ ፍርጥም ብሎ። ልክ ነው። ወዲያውስ ተቸግሮ ያስተማረን ህዝብ ተቸግሮ መርዳት አይገባም? እኛ ባለዳዎች ነን እኮ። ህዝቡ በደሃ አቅሙ ከለት ጉርሱና ከአመት ልብሱ ቀንሶ እኛን እያስተማረ ለማሳደግ ያዋለውን ሀብቱን በአገልግሎት መክፈል አለብን አለ ጥላሁን ውበቱን ፊት ለፊት እያየ። የኢትዮጵያ ልጆች እየተማሩ ማደግ መብታቸው አይደለም ዕዳ ነው ማለት አለ ውበቱ ያሽሙር ፈገግታ ፈገግ ብሎ። እንዴት መብታቸው ነው እንጂ እኛስ የኢትዮጵያ ልጆች አይደለንም ነን። ታዲያ በመብታችን ስለተጠቀምን ለምን ባለዳዎች እንሆናለን? ሰውም ባለመብት የሚያደርገው እኮ የፈጸመው ተግባር ነው። ተግባሩን ሳይፈጽም በመብቱ የተጠቀመ ሁሉ ባለዳ ነው። እሱ እውነት ነው። ብቻ እኮ እስቲ የራሴንም በመንግስት ስራ ውስጥ እንደሌለው እንደ ህዝብ ልቁጠርና እኛ ህዝብ ነን እንጂ መንግስት አይደለንም። ህዝብ ደግሞ አንተ እንዳልከው ከሆነ በሀብቱም በጉልበቱም ሊፈጽም የሚገባውን ተግባሩን ከመፈጸም አላጎደለም። በህዝቡ ሀብትና ጉልበት ሊፈጽም የሚገባውን ያልፈጸመ መንግስት ነው ማለት ነው። ታዲያ እንዲህ ከሆነ መንግስት ተግባሩን ባለመፈጸሙ ባለዳዎች የምንሆን እኛ ነን አለ ውበቱ አሁንም ጓደኛውን ካሽሙር ፈገግታ ጋር የጎደን እያየ። እንግዲህ ባንተ አስተያየት እያንዳንዳችን ለህዝብ ልንፈጽመው የሚገባን ተግባር የለም ማለት ነው? እንደ ህዝብ በማህበር አባልነታችን እንዳባላው ከዚህ አልፎ የሚደረገው ግን ለራስ ዝናን ለማተረፍ እንደሆነ እንጂ በተግባር ተራ ገብቶ የሚቆጠር አይደለም። ለመሆኑ መቼ ነው እንደዚህ ይሆን አለ ጥላሁን የይቅርታ ፈገግታ ፈገግ ብሎ። ተለይተን የቆየንበት ጊዜ እኮ አጭር አይደለም። አዲስ ፍጥረት ሆናል እኮ ውበቴ። እንደገና አንድ ብሎ ተፈጥሮ አሁን አንተ በደረስክበት ለመድረስ በጣም ያጥራል። ብቻ እሱ ግድ የለም ይሁን። አሁን እያንዳንዳችን ለህዝብ የምንፈጽመው ተግባር የለብንም ወዳልከው እንመለስ ሲል ጥላሁን እስቲ ለመናገር ያሰብኩትን ልናገርና ትቀጥላለህ አለ ውበቱ አቋርጦ። የጨረስክ መስሎኝ ነው እኮ በል ጨርስ። በትምህርት ቤት ሳለን አለ ውበቱ የሚናገረው ከሰማይ እስኪወርድለት እንደሚጠብቅ ትንሽ ዝም ብሎ ወደ ሰማይ ሲመለከት ቆይቶ በትምህርት ቤት ሳለን የኢትዮጵያ ተስፋ የተማሪው ትውልድ ነው ሲባል እንሰማ ስለነበረ ይሁን ወይም ምን በራሳችን እንዳገባው አላውቅም እንዲሁ ዘመናዊን ትምህርት ተምረው ከወጡት ሌላ ስልጣን ሊያዝ የሚል አይነ ደረቅ ይኖራል ብለን ባለማመን ትምህርታችንን ጨርሰን ስንወጣ መቼም ቢሆን ለሀገራችን የባለቤትነቱ መብትና ኃላፊነት ከኛ ስለማያልፍ ኢትዮጵያን በቅጽበት ምድረገነት የሚያደርግ የኢኮኖሚና የማህበራዊ ኑሮ ዕቅድ እየሰራን በዚያ ላይ በየጓዳችን መከራከርና በየስብስበው እየተነሳን መናገር ስራ ብለን ያዝነው እንደነበረ ትዝ ይለኛል። ነገር ግን የአይነቱ አስተሳሰብ ከትምህርት ቤት ዓለምና ከዚያ ከልሙ ዓለም የማይወጣ እዚያ የሚኖር አስተሳሰብ ነው። በዚህ በእውኑ ዓለም ዘመናዊ ትምህርት መማር ወይም ማወቅ የስልጣን ባለቤት አያደርግም። መጽሐፉ ለሮጡ አይደለም ለቀደሙ አይደለም ለተመረጡ እንጂ እንደሚለው እዚህም ይትባል ለተማሩ አይደለም ላወቁም አይደለም ለተወለዱ እንጂ ስለሆነ ተምረው ያወቁ በትውልድ የስልጣን ባለቤቶች ለሆኑ አገልጋዮች ብቻ ነው። ይህ ነው እውነቱ የኔ ወንድም። ይህ ነው ልክ እንደ ዝቋላ ተራራ ቢገፉት ንቅንቅ የማይለው ሀቅ። ታዲያ እንግዲህ ይህንን መሰረት አድርገን ስንነሳ የመብት ሆነ የተግባሩ ባለቤቶች እኛው ትውልድ የስልጣን ባለቤቶች ያደረጋቸው እንጂ አንተ ወይም እኔ ስላልሆን ለህዝብ የምንፈጽመው ተግባር አለብኝ የምከፍል ወዳለብኝ እያልክ ባላገቡህ ገብተህ ሊናን ረፍት ባትነሰው ይሻላል ነው የምል አለ ውበቱ አሁንም ያሽሙር ፈገግታው ከፊቱ ሳይጠፋ ቀልድ ይሁን ቁም ነገር ቅጡ በማይታወቅ ያነጋገር ስልት። መቼም በዚህ አሁን እውነት እንዲመስልልህ
ከጥቅሱ ጋጋታ ጋር ባንጎደጎድከው ንግግርህ እንኳንስ ሌላ ሰው አንተ ራስህ እንደማታምንበት እርግጠኛ ነኝ አለ ጥላሁን። እሱም ጓደኛውን ካሽሙር ፈገግታ ጋር ይጎድን እያየ ለምን እባክህ አለ ውበቱ እየሳቀ። እውነት አይደለም እንደው በትንፋሽ የሚናድ መሰረት የሌለው ነው አለ ጥላሁን። ውበቱ አቋሙን እንደ ዝቋላ ተራራ ቢገፉት ንቅንቅ አይልም ላለው ማፍረሻ እኮ ምኑ ነው እውነት ያደለውና በትንፋሽ የሚናደው? ሁሉም ለምሳሌ ትውልድም ይሁን ኃይል የስልጣን ባለቤት አደረጋቸው የምትላቸው ክፍሎች ኃይል በእጃቸው እስካለ ድረስ የስልጣን ባለቤቶች እንደሆኑ ሊቆዩ ይችላሉ። መብትና ተግባር ግን ዞሮ ዞሮ ምን ጊዜም ቢሆን የህዝብ ነው። እንዴት? እሺ መጀመሪያ ከተግባሩ እንነሳ። በተግባር በኩል ከህዝቡ እያንዳንዱ አባል በሀብቱ በእውቀቱና በጉልበቱ እንደየችሎታው የአባልነት መዋጮ ማድረግ ተግባሩ ነው። ከዚያ ወደ መብት ስናልፍ እያንዳንዱ አባል ባደረገው መዋጮ ከውጭ ወሰኑ በጠላት እንዳይደፈር ከውስጥ ጸጥታው እንዲከበር ሆኖ በዚያ ላይ የትምህርት፣ የጤና፣ ለመገናኛና ሌላውንም ለመልካም ኑሮ የሚያስፈልገውን አገልግሎት ሁሉ አግኝቶ መኖር የጠቅላላው ህዝብም የእያንዳንዱ አባልም መብት ነው። ስለዚህ መብትና ተግባር ዞሮ ዞሮ የህዝብ ነው ማለት ነው። ባለስልጣኖች የመብትና የተግባር ባለቤት በሆነው ህዝብ ስም የአስተዳዳሪነትና የአስተናባሪነት ዋጋቸውን እየተቀበሉ አስተዳዳሪዎችና አስተናባሪዎች ብቻ ናቸው እንጂ የመብትና የተግባር ባለቤቶች አይደሉም። ባለመብቱም ሆነ ባለተግባሩ ህዝብ ነው። አልሰማኝም መሰለኝ እንጂ ይህ ከትምህርት ቤት ዓለም የማይወጣ እዚያው የሚኖር አስተሳሰብ ነው ብዬ ነበርኩ። ብቻ እስቲ ይሁን ጨርስ። እያንዳንዳችን ለህዝብ የምንፈጽመው ተግባር አለብን ያልኸውን ለማስረዳት ስትጀምር ነበር ያቋረጥኩ አለ ውበቱ። አዎ አንዳንድ ጥያቄዎች ልጠይቅህ ነበር። ተግባሩን ሳይፈጽም በመብቱ የተጠቀመ ሁሉ ባለዕዳ ነው ስልህ አሁን ያልከኝ መሰለኝ። ተሳስቻለሁ? አልተሳሳትኩም ብያለሁ። ከመብት አልፎ በሌሎች መብት የተጠቀመስ በአይነቱ መክፈል ባይችል በአገልግሎት የሚከፍል ወዳ የለበትም? እስቲ ግድ የለም አለበት እንበል አለ ውበቱ። ጓደኛው ሊሄድበት ያሰበው የታየው ስለመሰለው ትንሽ እንደምሳቅ ብሎ መልካም እንግዲህ የኢትዮጵያ ህዝብ 25 ሚሊዮን ያህል ነው ስለሚባል ባልተጣራ ግምት የዚያ ከ3/1 እጁ በትምህርት እድሜ ያለ ነው ብንል ከ8 ሚሊዮን በላይ ይሆናል ማለት ነው። ታዲያ መቼም የአገሪቱ የገንዘብ ያስተማሪና በጠቅላላው የድርጅቱ አቅም ይህን ያክል ተማሪ በአንድ የትምህርት ጊዜ ማስተማር ስለማይቻል ተራ ተሰጥቶ ትምህርቱ በቅደም ተከተል እንዲሰጥ ማድረግ ግዴታ ስለሚሆን በቅድሚያ በከተማ የሚኖሩ ልጆች እናንተን ጭምር የትምህርት ዕድል ያገኛል። ልብ አድርግ፣ የገጠሩ ህዝብ ከሌላው መዋጮ ጋር ለትምህርት የሚያስፈልገው መዋጮ ጭምር እየከፈለ በሱ መዋጮና በገጠሩ ልጅ ከሰራ የተማርነው እኛ የከተማ ልጆች ነን። በሌላ አነጋገር እኛ የከተማ ልጆች በርከት ብለን ከተማ በመገኘታችን ብቻ ከመብታችን አልፈን በገጠር ልጆች መብት ጭምር ተጠቃሚዎች ሆን ማለት ነው። ስለዚህም ለገጠሩ ህዝብ አይነት ባይሆን በአገልግሎት የምንከፍለው ወደ አለብን የለብንም ትላለህ ያለ ጥላሁን አይኖቹን በውበቱ ላይ ፍጥጥ አድርጎ። እንግዲህ ባለዕዳ መሆን ካማረህ ዕዳህን እዚያው ብቻህን ገፍግፍ እንጂ እኔን አትጨምረኝ። እኔ ምንም ዕዳ የለብኝ አለ ውበቱ እየሳቀ ሲነሳ። ከዚያ ሁለቱም እየተሳሳቁ ወደ ቤት ተመለሱ። ምዕራፍ 13 ጎሬና አካባቢው። ሶፊያና ጥላሁን ጎሬ በሰነበቱበት ጊዜ እጅግ ደስ ብሏቸው ሰነበቱ። ጎሬ ሙሽርነት በዓላቸውን ለማክበር የሄዱበት የመደሰቻ ቦታ እንጂ ከስደት ጉዟቸው የመጀመሪያው ምዕራፍ መሆኑ ሳይሰማቸው ሰነበቱ። ጎሬ በገቡ በአራተኛው ዕለት ውበቱና ቻሜለሽ ለክብራቸው ታላቅ ግብዣ አድርገው ከከተማው ታላላቅ ሰዎች ጋር ስላስተዋወቋቸው በጎሬ ህዝብ መካከል የእንግድነት ስሜታቸው ብዙ ጊዜ አብሯቸው አልቆየም። አንዳንድ የውበቱና የባለቤቱ የቅርብ ወዳጆች የሆኑ ሰዎች በየተራ እራት እየደገሱ ጋብዟቸዋል። ዶክተር ስቲዋርት የሚባሉት የጎሬ ሕክምና ቤት አሜሪካዊ ሐኪምና ባለቤታቸው እንኳን ውበቱና ቻሜለሽን ጭምር እራት ጋብዟቸዋል። ዶክተር ስቲዋርትና ባለቤታቸው ከጥላውንና ከሶፊያ ጋር ባጭር ጊዜ ወዳጆች ሆነው ሐኪሙ ተራ በሽታዎችን ለማከም ጽፈው የሰጧቸው መመሪያ ለጥላውንና ለሶፊያ ለኋላ ስራቸው በጣም ረዳቸው። እርግጥ ጎሬ የገቡለት ማታውን ጥላሁን የውበቱን ከልክ ያለፈ የቅንጦትና የአዲስ ዘመናዊ ኑሮ ሲያይ ስለሱ የነበረው ሐሳብና በዚያ ላይ የመሰረተው ተስፋ ሁሉ ተናግቶበት እንዲያውም ገና ለገና ጌታ ከሆነ ሳይንቀኝ አይቀርም ብሎ የመጣበትን ጉዳይ እንኳን ሳይገልጽ ወደ አዲስ አበባ ለመመለስ እስከ ማሰብ ደርሶ ነበር። ብቻ ይህ ጥርጣሬ መሰረት የሌለው መሆኑን እንዲያውም በመናቅ ፈንታ ተለማማጩና አባባዩ እሱ ውበቱ መሆኑን
ስራውን ፈቶና ከመንገዱ ወጥቶ ሶንና ሶፊያን ደስ ለማሰኘት የሚጨነቅ መሆኑን እዚያ ምቀኛ እንጂ ብዙ የልብ ወዳጅ በማይገኝበት ቦታ ጥላሁንና ሶፊያን በማግኘታቸው እሱና ሚስቱ አቻምየለሽ በጣም የተደሰቱ መሆናቸውና ምክንያት እየፈጠሩ አብሯቸው የሚቆዩበትን ጊዜ ለማስረዘም የሚፈልጉ መሆናቸውን ከሁኔታቸው ስለተረዱ ጥላሁንም ሆነ ሶፊያ በቤታቸው እንጂ በወዳጆች ቤት የተቀመጡ ሳይመስላቸው ከመሳቀቅና ከይሉኝታ ስሜት ፍጹም ነፃ ሆነው ሰነበቱ። ጥላሁንና ሶፊያ የጎሬን ሕዝብ ብቻ ሳይሆን አገሩንም አየሩንም በጣም ነው የወደዱት። እውነትም ጎሬ የሚወደድ አገር ነው። ጎሬ እንደ ስሙና እንደ ወሬው አይደለም። ጎሬ አጥፍተው ከባድ ቅጣት የተፈረደባቸው እስረኞች ይልቁንም ባለስልጣኖችን የሚያሰጉ ግዘተኞች ታስረው ከሚቀጡባቸው ቦታዎች መካከል እጅግ ስመጥር ስለሆነ ስሙንና ወሬውን ብቻ እንጂ መልኩን ለማያውቅ የሚሰጠው ስሜት አየርና ፀሐይ እንደማይደርሱበት ከገደል ስር ወይም ከመሬት ታች ተቆፍሮ እንደተሰራ ወህኒ ነው። ሄዶ ሲያዩት ግን እንዲህ አይደለም፣ ሌላ ነው። ሄዶ ሲያዩት የአየሩ ጥራትና የአካባቢው ውበት ማመዛዘኛ የሌለው እጹብ ድንቅ ነው። ጎሬ በሸታ አዝመራ መካከል እንደተሰራ ማማ ከአካባቢው ሁሉ በላይ ከፍ ብሎ ተሰርቶ እዚያ ላይ ዙሪያውን የተዘረጋውን የኢሉባቦር ለምለም መሬት አይን ላይ እስከሚችልበት ድረስ ዘቅዝቆ ሲመለከቱ አዘን ሁሉ፣ በስጭት ሁሉ፣ ተስፋ መቁረጥ ሁሉ ይረሳና የመኖር የመስራት የደስታ ተስፋ ይታደሳል። ጎሬ እንደ ስሙና እንደ ወሬው አይደለም። ጥላሁንና ሶፊያም ጎሬን እንደሰሙት ለነሱም እንደመሰላቸው ሆኖ ስላላገኙት ከሰሙትና ከመሰላቸው ፍጹም የተለየ ሆኖ ስላገኙት በወጡ ቁጥር ደግሞ ሌላ አዲስ ጎሬ እንግዳ ጎሬ የሚያገኙ እየመሰላቸው በቤት መቀመጥ አይወዱም። ሲዞሩ ይወዱ ነበር። መቼም ካልዘነበ ጧት ተነስተው ሄደው የጎሬን አናት የጎሬን ቁንጭላላት ሳይሳለሙ ቁርስ ይቀምሳሉ ማለት ዘበት ነው። ጧት ከቁርስ በፊት ሮጠው ወጥተው ከጎሬ ቁንጭላላት ኢሉባቦርን ከጽንፍ እስከ ጽንፍ በጥልቅ አንክሮ ዘቅዝቀው እየተመለከቱ ሲደነቁ ይቆዩና ያን በጋ ከክረምት የሰማይ ዝናማትና የምድር ቀላያት ተባብረው እያጠጡት እንደገነት አትክልት ዘወትር ለምልሞ የሚኖር ጽብ ድንቅ አየር ከጎሬ ቁንጭላላት ዘቅዝቀው እየተመለከቱ ሲገረሙ ይቆዩና ያን የዙሪያ ገባው እጽዋትና ጽጌያት የሚነዙትን ገነታዊ መዓዛ ይዞ ሽቅብ ወደ ጎሬ ቁንጭላላት የሚያርግ አየር እየጠጡ በደስታ ሲሰክሩ ይቆዩና ወደ ቤት ሲመለሱ በቁርስ ስም ተሰናርቶ የሚቆያቸው ከባድ ምሳ አይመለከታቸውም። በልተው አይጠግቡም። ቁርስ ከበሉ በኋላ ቻምየለሽ ድግሷን በየአይነቱ አሰናርታ ትይዝና ውበቱ በላንድ ሮቨር እየዞረ በጎሬ አካባቢ ሊታዩ የሚገባቸውን ቦታዎች ሲያሳያቸው ውሎ ምሳቸውን እዚያው በሄዱበት ቦታ በልተው ሲጫወቱ ውለው ምሻሽ ላይ ደስ ብሏቸው ይመለሳሉ። መቼስ በጎሬ አካባቢ ካዩአቸው ቦታዎች ሁሉ እንደ ሶር ፏፏቴ በሶፊያ አእምሮ ውስጥ ተቀርጾ የቀረ የለም። እስከ ብዙ ጊዜ ድረስ በህልሟ ይታያት ነበር። የሶር ፏፏቴ ፍጥረት በገዛ እጇ እየተለዋወጠች እጅግ አስደናቂ የሆኑ ትርኢት ስትጫወት የሚታይባት ቦታ ነው። የሶር ውሃ ከፏፏቴው በላይና በታች እንደ ሌሎች የኢሉባቦር ወንዞች ውሃ ሁሉ ክረምት የማይደፈርስ ምንጊዜም ቀለሙን ሳይለውጥ ህብረ ሰማይ እንደመሰለ የሚኖር ነው። ነገር ግን ያ ቀለሙ ህብረ ሰማይ የመሰለ ውሃ ገደሉ አፋፍ እንደደረሰ ስማተኛ መተት እንዳዞረበት ሁሉ ድንገት መልኩን ከውሃነት ወደ ወተትነት ይለውጥና ልብ በሚያባባ ግርማ እየተናደ እየወረደ በታች ገደሉ ስር በሰፊው ተዘርግቶ ከሚጠብቀው አለት ጋር ሲማታ ወደ ጉምነት ተለውጦ እንደገና ወደ መጣበት ወደ አፋፉ ይመለሳል። ከዚያም አልፎ አየሩን ሁሉ ይሞላል። ያ ወደ ጉምነት የተለወጠ ውሃ ከፀሐይ ጮራ ጋር ይገናኝና አካባቢውን በሙሉ ጫካውን፣ ወንዙን፣ ሰማዩን፣ መሬቱን ሁሉ ቀስተ ደመና ቀለም ሸልሞ አስጊጦ ያሳያል። በእውነት ግሩም ነው። ሶፊያ ያን አስደናቂ ትርኢት አይታ ስለማትጠግበው ውበቱ አንዳንድ ቦታዎች ለማሳየት ይሁን ወይም እንዲሁ ለሸርሸር ይዟቸው በወጣ ቁጥር ሲመለሱ ካልመሸ ወይም ዝናብ ሆኖ መንገዱ የማያስኬድ ካልሆነ በቀር በሶር ፏፏቴ በኩል አልፈው እዚያ ትንሽ አርፈው ትዕይንቱን ሳይመለከቱ ወደ ቤት አይገቡም። ፏፏቴውና እሱ በአካባቢው የሚፈጥረው ምታታዊ ትርኢት ከዚያ ከሚያደነቁር ጩኸት ጋር ባንድ ላይ አንድ አይነት የመንፈስ ጸጥታ፣ አንድ አይነት ውስጣዊ ሰላም ስለሚሰጣት ወደዚያ ለመሄድ ገና ብዙ ሲጀምሩ የሚሰማት ደስታ ይህን ያክል ነው አይባል ነበር። ሌላው ጥላሁንና ሶፊያ ጎሬ ከውበቱና ካቻምየለሽ ጋር በሰነበቱበት ጊዜ ካዩአቸው ነገሮች ትዝተው ለብዙ ጊዜ አብሯቸው የኖረና ባነሱት ቁጥር ያስቃቸው የነበረ
ባሮ መልካን ሊያዩ ሄደው የደረሰባቸው ነው።